ሰላም ጤና ይስጥልኝ የዩቲዩብ ተከታታዮች እንደምን ናችሁ? ሁሉ ሰላም ሁሉ አማን ከኔጋ ሁሉ አማን ሁሉ ሰላም እግዚአብሔር ይመስገን። ዛሬ ብቅ ያልኩት ምግብ ይዤ ሳይሆን እንግዲህ ሙስሊም እህት ወንድሞቻችን ለዛሬው ቀን በቅተዋልና የአንድ ወር ሙሉ ጾማቸው በሰላም በጤና ስለፈሰጉ እንኳን አደረሳችሁ መልእክቴን የመጣሁትና እህት ወንድሞቼ ሙስሊም ቤተሰቦቻችን ኢድ ሙባረክ ብያለሁኝ። በዓሉ የሰላም የጤና የደስታ እንዲሆንላችሁ ታላቅ ምኞቴ ነው። እንዲሁም ደግሞ ወሩን ሙሉ ስታገለግሉ ለሊት ተቀን ስትለፉ የነበራችሁ እህት ወንድሞቼ እግዚአብሔር የዋጋችሁን የጄዛችሁን እሱ ይክፈላችሁ። ምናልባት ዛሬ ጥሩ ስጦታ አልተገዛልኝም ብላችሁ ትናደዱ ይሆናል። ኔቨር ስተት እንዳትናደዱ። ለምን መሰላችሁ? አንድ ነገር አለ። እኛ አንድ ሰው ጾም በጾም ወራት ስንሰራ ለሊት ተቀን ቆመን ከሱ ጎን ስንሆን የኛ ዋጋ ጄዛችን ከላይ እንጂ ከሰው እንዳትጠብቁ። ምክንያቱም ስራችን ብለን የወጣነውና ያ ያገለገልነውን በረከታችን እንዳይወሰድብን ዛሬ መናገር የለብንም። ከረሜላ ሚስጡን ቸኮላ ሚስጡን የኩሽናም ልብስ ያምጡልን ቴንኪው ብለን ከመቀበል ውጪ መናገር መነጫነጭ አያስፈልግም። ለምን መሰላችሁ? አንድ ነገር አለ። ለምሳሌ መዳም ትመጣና ይሄን ቸኮላ ያንቺ ስጦታ ነው እንቺ ብላ ብሰጥህ ወይም ቢሰጥህ ቴንኪው ሚስተር ቴንኪው መዳም ብላችሁ ጌታ ሆይ አንተ ባርክልኝ የዋጋዬን አንተ ክፈለኝ ብላችሁ ለበረከት ያደርገዋል። ወጣችኋለሁ።